ብዙ ሰዎች ተስፋ ቆርጠው ህይወት ፊቷን ያዞረችባቸው መስሎ ይሰማቸዋል። በተደራራቢ ችግሮች፣ ፈተናዎች የሚኖሩበት ኑሮ ትርጉም አልባ ሆናባቸዋለች። ዛሬ በዚህ ቪዲዮ ተስፋ መቁረጥን የምንቀይርባቸው 6 ወሳኝ መርሆች ይዤ ቀርቤላችኋለሁ። በተለይ ስድስተኛው በጣም ወሳኝ ነው። እስከ መጨረሻው አብራችሁን ቆዩ። ጌታዬ ሆይ በነገሮች ተስፋ ሳልቆርጥ መቼ መጽናት እንዳለብኝና መቼ መተው እንዳለብኝ እንዳውቅ እርዳኝ። ትክክለኛ ውሳኔ የሚያሳልፍ ጸጋን ስጠኝ። ይህ ጸሎት እስከ ዛሬ ድረስ ካደረሳችሁ ጸሎት ትልቁ ሊሆን ይችላል። ይህ ቪዲዮ ለዚህ ጸሎት የተሰጠ ምላሽ ይሆናል። አንዳንድ ጊዜ ጽዋ ከእጅ ወድቆ ይሰበራል። ነገሩ ያለቀ የደቀቀ ይሆናል። ሁሉ ነገር ያበቃ ሊመስላችሁ ይችላል። ሁሉንም አማራጮች ሞክረህ ድካም መና በሆነ ጊዜ ይህን አስታውስ። አማራጮች እንዳላበቁ የመከራ ጊዜ ያልፋል፣ የበረታ ይዘልቃል። ምክንያቱም ብርቶች ለሰው የማይቻለውን ለእግዚአብሔር እንደሚቻል ያውቃሉና። ብርቶች ስኬታማ የመሆናቸው ሚስጥር ምንድን ነው? ሌሎችን የሚያሰናክሉ የመከራ ጊዜያት የሚያልፉት ለምንድን ነው? ሌሎች ሲሸነፉ እነርሱ የሚያሸንፉበት ለምንድን ነው? ሌሎች ሲዘግጡ እነሱ የሚመነጥቁት ለምንድን ነው? መልሱ ቀላል ነው። ይህ ሁሉ የሚወሰነው ችግሮቻቸውን የሚመለከቱበት መንገድ ነው። ችግሮችን በእውነት አኳያ ነው የሚመለከቱት። ከሁሉም ችግሮች ጋር ተያያዥነት የሆኑትን 6ቱ መርሆች የተገነዘቡ ናቸው። እነዚህ መመሪያዎች ምንድን ናቸው? እነዚህን ብታውቋቸው፣ ብትገነዘቧቸው፣ ብትረዷቸው እናንተ አሸናፊ ልትሆኑ ትችላላችሁን? በሚገባ። አንደኛ፣ እያንዳንዱ በህይወት ያለ ሰው የራሱ ችግር አለበት። የእናንተ ችግር ምንድን ነው? ስራ የላችሁ? ምናልባት እናንተ የምታስቡት ስራ ለሁሉም ችግሮች መፍትሄ እንደሚሆን ታስብ ይሆናል። እውነቱ ግን መተዳደሪያ ስራ ያላቸው ሰዎች ቢሆኑ ችግር ያለባቸው መሆኑ ነው። መተዳደሪያ ስራ ያላቸው ብዙ ሰዎች ሰኞ ማለዳ ተነስተው ወደ ስራ መሄድ ያማርራቸዋል። የአብዛኞቹ ሰዎች የማይወዱትንና ደስተኛ የማይሆኑበትን ስራ ላይ ነው የተሰማሩት። ለመኖር ይሰራሉ እንጂ ለመስራት አይኖሩም። ወደ ስራ ቦታ ለመሄድ አይጓጉም። እነዚህ ሰዎች ችግራቸውን የሚመነጨው አለቆቻቸው በመተዛዛቸው መሆኑን ያስባሉ። አለቃ ባይኖራቸው የራሳቸውን የግል ስራ የሚያከናውኑ ቢሆኑ ኖሮ ደስተኛ እንደሚሆኑ በተሳሳተ መልኩ ያስባሉ። በግል ስራቸው ላይ ቢሰማሩ ተቆጣጣሪዎች ሆነው የሚያገኙት ደስታ የበለጠ ደስታ ስሜት ሊሰማቸው መቻሉ እውነት ቢሆንም የራሳቸውን ስራ የሚያከናውኑ ሰዎች ከተቀጣሪዎች የበለጠ ችግር ያለባቸው መሆኑ ግን እርግጥ ነው። የሰራተኞች ጉዳይ ያሳስባቸዋል። ትርፋቸውን ለማሳደግ የሚያስችላቸውን መንገዶች ሲቀይሱ እንቅልፋቸው ያድራሉ። እያንዳንዱ ሰው የየራሱ ችግር አለበት፣ አሰሪውም ሰራተኛውም። እንግዲያውስ መፍትሄው ምንድን ነው? ጡረታ መውጣት? ስራ መልቀቅ? 65 ዓመት እስኪሞላችሁ ድረስ በጉጉት የሚጠብቁት ሰዎች ምን ያህል ናቸው? እያንዳንዱ ዕለት ምንም ሳይሰሩ ፀሐይ በመሞቅ ለማሳለፍ በጉብዝናቸው ወራት ያጠራቀሙትን ገንዘብ እየመነዘሩ ለመኖር የሚያልሙ ስንቶች ናቸው? የጡረታ ዘመናቸው አስደሳች ነውን? እንደ እውነቱ ከሆነ አይደለም። ጡረተኞች የየራሳቸው ችግር አለባቸው። ብዙዎቹ የተሰላቹና ድብርት የሚጫጫናቸው ናቸው። ከዚህም የተነሳ ብዙዎቹ ጡረተኞች ወደ ስራ መመለስን ይመኛሉ። ስኬታማ ሰዎችስ እነሱ ከችግር የተጠበቁ ናቸውን? በፍጹም። እንግዲያውስ እነርሱን በተመለከተ ተቃራኒ ነው እውነታው። ምክንያቱም ስኬት አዳዲስ ችግሮችን ይፈጥራል እንጂ ችግርን አያስወግድም። አዎን፣ እያንዳንዱ በህይወት ያለ ሰው ሁሉ የየራሱ ችግር አለበት። የማይጥር ሰው እንኳን የመታከት ችግር አለበት። ይህም ከምላሹ ታላቅ ፍላጎትን ተነሳሽነትንም ያሳጠዋል። ታካች ሰው የአእምሮ የደነዘዘ አካሉ በድን የመስራት ድብርት ይጫጫነዋል። የሚፍጨረጨር ሰውስ ለማግኘት አቀርቅሮ ሲያጠና የሚውል ተማሪስ? እነዚህን የመሰሉ አንዳች ውጤት ለማግኘት የሚጥሩ ሰዎች ውድቀት ሊያጋጥማቸው ይችላል። ልፋታቸው መና ሲቀር አምርረው ሊያዝኑ ይችላሉ። ህልሙን እውን ማድረግ የቻለውስ? ከተራራው ጫፍ ላይ መድረስ የቻለውስ? ይህ ሰው ውጤት ለማግኘት አብዝቶ የሚጥረው ሰው የሚያበሳጨው ውድቀት ፍርሃት ነው አይደለምን? ነጥቡ ግልጽ ነው። ከችግሮች ነፃ የሆነ ማንም ሰው የለም። ከችግሮች ነፃ የሆነ ህይወት ውሸት ነው። ከችግር ነፃ የሆነ ህይወት ለመምራት መጣር ነፋስን እንደመከተል ነው። አእምሯዊና አካላዊ ኃይልን ማባከን ነው። እያንዳንዱ በህይወት የሚኖር ሰው ሁሉ የየራሱ ችግር አለበት። ይህ መሆኑን አምነህ ተቀበል። አሁን የደረስክበት ሌላውም ተቸግሮ ያለፈበት ነው። አንተ ላይ ብቻ የሚሆን ነገር አይደለም። ይህን በሚገባ ተገንዘብ። ሁለተኛ፣ እያንዳንዱ ችግር የሚቆየው ለተወሰነ ጊዜ ብቻ ነው። እያንዳንዱ ተራራ ጫፍ አለው። እያንዳንዱ ሸለቆ የመጨረሻ የረባዳ ነጥብ አለው። ቆሞ የሚቀር እንደሌለ ሁሉ ወድቆ የሚቀር የለም። ችግሮች ያበቃሉ፣ በጊዜያቸውም ሁሉም መፍትሄ ያገኛሉ። ይህ መርህ እውነት መሆኑን የሚረጋገጠው ታሪክን በጥንቃቄ የምንመለከትበት ጊዜ ነው። ምክንያቱም የሰው ልጅ
ታሪክ በተራራ ጫፎችና ሸለቆች የተሞላ ነው። ማህበረሰቡ ከዝቅተኛ ደረጃ ተነስቶ ከፍተኛ የተራቀቀ የስልጣኔ ደረጃ ላይ ሲደርስ ሰብአዊነት ተራራው ጫፍ ላይ ይደርሳል። ሆኖም ግን ከታላቅ ደረጃ ላይ ተቀምጦ ለዘላለም የሚቆይ ስልጣኔ ባለመኖሩ በአንድ ወቅት ከታላቅ ደረጃ ላይ ተቀምጦ ለዘላለም የሚቆይ ስልጣኔ ባለመኖሩ ታላቅ ደረጃ ላይ የደረሰው ቁልቁል ወደ ታች መሽቆልቆሉ አይቀርም። የመጨረሻው ዝቅተኛ ነጥብ ከነካ በኋላ ደግሞ መልሶ ሽክም መውጣቱን ይጀምራል። እያንዳንዱ ችግር የሚቆይበት የጊዜ ገደብ እንዳለው ታሪክ ያስተምራል። ቋሚ የሆነ ችግር የለም። ችግር አለባችሁ የሚያልፍ መስሎ አይታያችሁ? እመነኝ ያልፋል። ችግሮቻችሁ ማለፋችሁ አይቀርም። ወጀብ ሁልጊዜ ስፍራውን ለፀሐይ መልቀቁ አይቀርም። እናንተም የሚያናውጣችሁ ወጀብ ማለፉ አይቀርም። ክረምቱ ያልፋል፣ ፀሐይ ይወጣል፣ ችግሩም ይፈታል። ሶስተኛ እያንዳንዱ ችግር መልካም እድሎችን ይይዛል። እያንዳንዱ ችግር ለአንተ ወይም ለሌላ ሰው ያልታሰበ ጠቀሜታዎችን የሚሰጡ እድሎችን የያዘ ሲሳይ ነው። ሳንቲም ሁለት ገጽ ነው ያለው። ለአንዱ ችግር የሆነው ለሌላው አትራፊ ሊሆን ይችላል። ለምሳሌ አይጥ የሰው ልጅ ዋነኛ ጠላት ነው። ነገር ግን የአይጦች መኖር በተለያዩ ሀገሮች ለኢኮኖሚ ትልቅ ጠቀሜታ ያበረክታሉ። በብዙ ሺዎች የሚቆጠሩ ሰዎች የአይጥ ወጥመድና የአይጥ መርዝ የሚሸጡባቸው ፋብሪካዎች ውስጥ ተቀጥረው ይሰራሉ። በተመሳሳይ መልኩ እያንዳንዱ ሰብአዊ ችግር ለማስተዋል ለፈቀደ ሁሉ የተወሰነ ሲሳይ ይይዛል። የአንድ ሰው ችግር ለሌላው ሲሳይ ነው። ሆስፒታሎች የተፈጠሩት ሰዎች ስለሚታመሙ ነው። የህግ ባለሙያዎች በስራቸው ላይ የተሰማሩት ሰዎች በችለተኝነት ወይም ባለማወቅ ህግ ስለሚጥሱ ነው። የቀብር ስርዓት አስፈጻሚ ድርጅቶች፣ ዩኒቨርሲቲዎች፣ አብያተ ክርስቲያናት ወዘተ የተፈጠሩት ሰዎች በችግራቸው ጊዜ ለመርዳትና ከችግሮቻቸው ለመገላገል ታስበው ነው። የሚያጋጥምህን ችግሮች ወደ ጥሩ ነገር ቀይራቸው። ስለዚህ እያንዳንዱ ችግር መልካም ዕድሎችን ይይዛል፣ ተጠቀምበት። አራተኛ እያንዳንዱ ችግር ይለውጣል። ችግር እንዳገኘን ትቶን አያልፍም። እያንዳንዱ ሰው መከራ ይገጥመዋል። ሳይፈተን ችግሩን የሚያልፍ ሰው የለም። ሰዎች ፊት ተቀባይነት አጠቃል የምትወጁ ባልሽ ከልጆችሽ ጋር ጥሎሽ ሄዷል። ማንኛውንም ወደ አንቺ የሚመጡትን ችግሮች ወደ ጥሩ ሁኔታዎች ቀይሪያቸው። ጠንካራ ሰራተኛ ሁኚ። ልጆችሽን ተንከባከቢ። ራስሽን ጠብቂ። የሱ ጥሎ መሄድ አንቺ ለራስሽ ችግሮች እንደ እልህና ብርታት ቀይሪና ስሪበት። በፍጹም ተስፋ እንዳትቆርጪ። ከስራ ተባረካል። ብር አስፈልጎ የጠየቃቸው ጓደኞች ዘመዶች ብር ከልክለዋል። ህይወት ተናዞራብካለች። ይህ ከመንገድ አያስቆምም። ዛሬ ብር ከሌለ ነገ አንተ በእልህ ስራ ትሰራለህ። ብር አያያዝና ቁጠባ ትማራለህ። ችግሮች ይለውጡሃል። ችግሮች ከፈቀድ ይለውጡሃል፣ አለበዚያም ይጥሉሃል። ይህ ያንተ ምርጫ ነው። አምስተኛ ችግራችሁ በእናንተ ላይ የሚያስከትለውን ውጤት ልትመርጡ ትችላላችሁ። የሚገጥሟችሁን ሁኔታዎች ለመቆጣጠር ይሆናል። ነገር ግን ሁኔታውን በተረጋጋ መንፈስ ለማስተናገድ ትችላላችሁ። ህመም ሲሰማችሁ ከአፋችሁ እርግማን ቃላት ወይም መንፈስን የሚያበረታ ግጥም ልታፈልቁ ትችላላችሁ። ምርጫው የእናንተ ነው። የገጠማችሁን የመከራ ጊዜያት አልመረጣችሁ ይሆናል። ነገር ግን ለሁኔታው ምላሽ የምትሰጡበት መንገድ ልትመርጡ ትችላላችሁ። በእውነቱ ከሆነ የሚገጥመንን ችግር ለመቆጣጠር ባልችል እንኳን ለችግሩ የምንሰጠውን የአጸፋ ምላሽ መቆጣጠር እንችላለን። እንበልና ጥሩ ቢዝነስ ታካሄድ ነበር። ነገሮች እየጠመሙ ይመጡና ከዛ ትከስራለህ። በዛ ሰዓት ችግር ውስጥ ትገባለህ። ስሜትክ ይጎዳል። ከዛ የቤት ኪራይ፣ የተለያዩ ወጪዎች፣ ብድሮች ክፍል መክፈል ያቀትካል። እንደ እውነታው ከሆነ ይህ ሁኔታ በጣም ያማል፣ ከባድ ነው። ግን ጥያቄው እንዴት ነው ከዛ በኋላ የምትሆነው? ምንም ጊዜ አይሳካልኝም፣ ሰዎች ምን ይሉኛል፣ ራስን ወደ መጣል ነው የምታመራው ወይስ ችግሩ አንዴ ተፈጥሯል፣ ራስን አጥንተህ ከፈጣሪ ጋር ሆነ እንዴት ልትቆጣጠር እንደምትችል ነው የምታስበው? ልትቆጣጠራቸው የምትችላቸውን ችግሮች የምትሰጠው ምላሽ ስትቆጣጠር ችግሩን በአንተ ላይ የሚያመጣውን ተጽዕኖ ትቆጣጠራለህ። የነገሩ መቋጫ ለችግሩ የምትሰጠው ምላሽና ችግሩን የምታስተናግድበት መንገድ ነው። ስድስተኛ ለእያንዳንዱ ችግር አሉታዊና አዎንታዊ ምላሽ አለ። በመከራ ጊዜያት የሚያልፉ ብርቱዎች ድል አድራጊዎች የሚሆኑት ለሚያጋጥሟቸው ችግሮች አዎንታዊ ምላሽ ለመስጠት የመረጡ ብቻ ናቸው። ይህ እንደሚባለው ሁልጊዜ ቀላል አይደለም። አዎንታዊ የሆነ ምላሽን የመምረጥ መርሆችን በሌሎች ችግሮች የሚያጋጥሙን ጊዜ እንዴት ተግባራዊ ልናደርግ እንችላለን? ለምሳሌ ከባድ የገንዘብ ችግር ሲያጋጥመ በምን አይነት መልኩ አዎንታዊ የአጸፋ ምላሽ ልናንጸባርቅ እንችላለን? እርግፍ አድርጎ መተው፣ በአልኮልና በመድኃኒቶች መደንዘዝ ወይም ራስን ማጥፋት አዎንታዊ የአጸፋ ምላሾች ተደርገው ሊወሰዱ ይችላሉ? በፍጹም። እንዲህ ያሉት አዎንታዊ የአጸፋ ምላሾች በጣም አንገብጋቢ ለሆኑ ችግሮች ጊዜያዊ መፍትሄ ብቻ ስለሆኑ ነገሩን እርግፍ አድርጎ መተው፣ በአልኮልና በመድኃኒቶች መደንዘዝ ወይም ራስን ማጥፋት አዎንታዊ የአጸፋ ምላሽ ተደርገው ሊወሰዱ ይችላሉ? በፍጹም። እንዲህ ያሉ አሉታዊ የአጸፋ ምላሾች በጣም አንገብጋቢ ለሆኑ ችግሮች ጊዜያዊ መፍትሄ ብቻ ስለሚሆኑ የሚያስገኙትን ችግሮች ያባብሳሉ። ዕዳን ለመክፈል ከሌላ ሰው ገንዘብ መስረቅ አሉታዊ ውጤት የሚያስከትል ጊዜያዊ መፍትሄ ነው። ምክንያቱም መስረቅ በራሱ ሌላ ችግር ያስከትላልና። በሰቀቀንና በፍርሃት
ፍርሃት ውስጣችሁ እንዲሞላ ያደርጋልና ሰዋዊ ክብራችሁን ይጋፋልና። በአንጻራዊ ግን ለችግሩ አዎንታዊ ውጤት የሚያስከትሉትን መፍትሄ ለማመንጨት ወኔ ይጠይቅ ይሆናል። ወንጀል ሳትፈጽሙ ለችግሮቻችሁ መፍትሄ ለመፈለግ የሚያስችሏችሁን እፎይታ ጊዜ ይሰጥካል። እግሩ የተቆረጠበት ሰው እግሩን መልሶ ሊያበቅል አይችልም። ሆኖም ግን በተፈጥሯዊ እግሩ ምትክ ሰው ሰራሽ እግር በማስገጠም ችግሩን ሊቆጣጠር ይችላል። እግሩ በመቆረጡ ተስፋ ቆርጦ ከመቀመጥ ይልቅ በሰው ሰራሽ እግሩ ተቀላጥፎ በመራመድ ለሌሎች ምሳሌ ሊሆን ይችላል። የይቻላል አስተሳሰብ ወይም የአዎንታዊ አስተሳሰብ ለእያንዳንዱ ችግር መፍትሄ ይገኛል ባልልክም የሚያጋጥመን ችግሮች በጣም ብዙዎች በእምነታችን የተነሳ እንደሚፈቱ ግን አልጠራጠርም። ይህ ሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። ሰላም